ኪራና ሱራ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? በአዲስ ዩቲዩብ ቻናል ተከስተንላችኋል። እንግዲህ አዲስ ዩቲዩብ ቻናል ሰብስክራይብ አድርጋችሁ የነበራችሁ እናመሰግናለን። አዳዲሶቹም ሰብስክራይብ እንድታደርጉ እንጠይቃችኋለን። እንዴት ናችሁ? በአዲስ ዩቲዩብ ቻናላችን እንግዲህ ይዘንላችሁ የመጣ ነው የሪአክሽን ቪዲዮዎችን ነው። ግን ከሌሎች ሪአክት ከሚሰሩ ልጆች የኛን ቪዲዮ ለየት የሚያደርገው 10 ቪዲዮ እሱ 10 ቪዲዮ እኔ ይዘንላችሁ ለእናንተ እንቀርባለን። ፍርዱን ለእናንተ እንተዋለን ማለት ነው። እንግዲህ የተሻለ ቪዲዮ አቅራቢው ማን ነው ብላችሁ የምትለዩን ይሆናል ማለት ነው። ስለዚህ ሁላችሁም አደራ እዚች ስራ ያለችውን የሰብስክራይብ በተን እየነካችሁ ፕላስ ደግሞ ከመጀመራችሁ በፊት ቪዲዮ ላይክ ያደረጋችሁ ሼር ያደረጋችሁ ብትጀምሩ በጣም ደስ ይላል። እንወዳችኋለን። እስቲ ከማን ይጀመር? በአቡሰም እናድርገው እንደ ድሮአችን ተጀምር። ታናሽ ተቻለ ይመጣል። ቆንጆ ነገሮች ይዤ ለመምጣት ሞክሬያለሁ። ቤተሰቦች ያው እስኪ አብረን የምናያችሁ ይሆናል። ፍርዱን ለእናንተ ነው የምትወው። እሺ ስለዚህ ወደ መጀመሪያ ቪዲዮ እንሄዳለን። የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን ናማ ኩርናስ እንዴት ነው አንተ? ምን ሆነ ነው ቀብር ላይ ያላየው እንዴ? ማን ሞተ ደግሞ እንዴ? ማሞቱ ይለኛል ያ ታክሲ ረዳቱ ነው በላቸው። ወይኔ በእናትህ መኖር ነበረብኝ እንዴ! የሚገርም ቀብር አመለጠ። በእናትህ መኖር ነበረብህ። እና እንዴት ነበር ብታይ ማለት ነው ሹፌሩ በቃ አስነባን ነው የምልህ። እረፍት ልሰጠን መሰለህ በቃ መንጭቀው በለኝ ሲል በቃ እኛ መነጨቅ ነው የምትይንም በቃ አልቻልንም። እኔ ወርጄ ይሻገራለሁ አደባባዩን እንለፋቸው። ይሄ ትርብዝ ጭኑና ያለውን አይነት ሞመንት በቃ በድራማዊ ሁኔታ ሲያለቅሰው አልቻለም። በቃ ያ ተራ አስከባሪ ታክሲ አካባቢ የሚቆሙት ልጆች አልቻሉም። በቃ ቀወጥስ ነው የምልህ። ፍርፍር ተራ ሄደን እንብላ በቃ የማይለው ነገር የለም። በቃ እንያዝበት በለኝ የሉም በለኝ ወዳጄ በቃ አልቻልንም ነው የምልህ። ሲያሳዝን በቃ ሰልስት አብረን እናመሻለን። በቃ ሰልስት እንሄድና እናመሻለን። መቼም ያ ሹፌር ካለ እንባችንን ጠርቀም አድርገን መሄድ ነው። ያስለቅሰናል። ያብር ቆንጆ ቪዲዮ ነባ ይለያል። በጣም የሚያይበት ፐርስፔክቲቭ ራሱ በጣም ደስ ይለኛል። ሁሌም ቢሆን ለቅሶ ላይ ስትሄዱ ምናምን ነገር የሆነ ከሰውየው ስራ ጋር የተያያዙ ነገሮች ናቸው ብዙ ጊዜ የሚለቀሱት። አሁን ሰውየው ታክሲ ሹፌር ስለሆነ አሪፍ ለቅሶ ነው። በጣም ተመችቶናል፣ ወደነዋል። ወደ ሁለተኛው ቪዲዮ እንሄዳለን። ቀድሞ ጠቅላይ ሚኒስቴር ነፍሳቸውን ይማርና አቶ መለስ ዜናዊ የመጀመሪያ ስማቸው ማን ነበረ? መሌ። በኦርቶዶክስ ተዋህዶ ስርዓት ሃይማኖታዊ ትምህርት የመጀመሪያ ደረጃ ዲያቆን ካልን በተመሳሳይ በእስልምና ሃይማኖት ምን እንላለን? ቄስ። እንዴ ምሳሌ አነጋገር ጠይቀህና ከመለስከኝ 300 ብር ሸልማል። እሺ ጅብ የማያውቁት ሀገር ሄዶ አወለ ያተተተ ቆማጣ ልክስክታም ነፍጥ የልዕልት አንድሮሜዳ እናት ማን ትባላለች? አረ ሽሮሜዳ። ወይኔ በላቸው። ኢትዮጵያ ሀገራችን የወረቀትን ብር አገልግሎት ላይ ከመዋሏ በፊት ትጠቀመው የነበረው መገበያያ ምን ነበር? አባጨጓሪ። ከሀገሩ ኢትዮጵያ የማይወጣ ግዙፍ ወንዛችን አለ። ማን ነው? አባይ። ያው ከቴዲ አፍሮ የምወደው ማለት ነው አምለሰትን። ግን ይሄ ፕሮግራም አባይ ቲቪ ላይ ያለ መመለስ ውድድር እንዴ? ያለ መመለስ ነው ይመስል አንድ የሚያውቅ ሰው የለም። ለነገሩ እናንተም አባይ ቲቪ ላይ ቀርበን አንድ ሳንመልስ ነው የወጣ ነው። አይ ባይዘው ጥያቄያቸው በጣም ከባድ ነው። ከቻላችሁ ቪዲዮውን ሄዳችሁት በጣም ከባድ ነው። አሁን አስተካክለውታል። ባይዘው አሁን ተስተካክሏል። በጣም ቀለል አድርገውታል ማለት ከባድ ነው። ይሄ አሁን በጣም ቀላል ጥያቄ ነው፣ ግን ሰው እንዴት እንደማይመልስ ያስተጋባ ተመችቶኛል። እሺ ናይስ ኩሻቱ እንደዚህ አካልተው አጥንቴ ውስጥ ተጠናግቶ መቻል አለብህ።
አያችንን ታልቆልን ወደ ሆስፒታል እና አስቆረጥ ማስቆረጥ ይሻላል። ውይ በቃ ልትወልድ ነው። ወይኔ ውሃ አይፈልግም። ኧረ እባክህ ዝም በል እንዴ! ሻይ ሰይጣን ነው ነበር። ወይኔ! ኧረ ቆይ ማዘር ትንሽ ቆይ። ኧረ ፓፒ አትሳቀቅ፣ ያማል እንዴ! ተነሳል። ቆይ ማዘር ትንሽ ልረጅብኝ። አሪፍ እኮ ነው እሳቸውም። ቆይ አንተ ልረጋጋት ወይም እባክህ። አይ ደርቆ እኮ ነው። ተቀቅሏል። ደርቋል። ቆይ በጣም የሚገርም ነው። እኔ በጓደኝነት ጨነቀኝ። እኔ እንዲሁም በጣም አስቆኛል። የሆነ እኔ ሚሞሪ ነበረኝ ጓደኛችን ተሰብሮ ምናምን። ጓደኞቻችሁ ፊት አትታመሙ። የሆነ ቪዲዮ ላይ አፍንጫው ተሰብሮ መተው አፍንጫ ሲያኩበት ከጎኑ ሰው ልጁ እንግዲህ አፍንጫው ተሰብሯል። ጓደኞቹ መተው ደግሞ ጓደኞቹ አፍንጫቸውን ያካሉ። አሁን እሱ አፍንጫው ያሰከፈው አይነካው። ገባችሁ? ጓደኞቻችሁ ፊት አትታመሙ። በጣም እኔ አመመኝ። ለሱ ግን ታውቃለህ ተሰማኝ። እኔ ከተፈታን ያደረገኝ ልጅ አሳዘነኝም ጭምር። ወንድ አጫወተውና ያለቅሳል። በቃ ቢበዛ ወደ ሀገር ትሄዳለህ። አለቅ በቃ ሁላችንም አላሰብነውም። በቃ ነው አሪፍ ነው ተብለን መጣን። በቃ ያልሆነ እንትን ውስጥ ተጥለን ሄደን መታሰር እኮ ሆነብን። አሁን እኛ ምን እናድርገው? ምን ማድረግ አለብን? በቃ መጸለይ ነው። አለቅ ታዲያ ምን ያለቅሳል? አሁን ምን ያለቅሳል? አንተ ስንት ትልቅ ሚሊዮኔር ሆናለሁ ምናምን የምትለው በምንድን ነው? እሺ የምትሆነው ንገረኝ። እና በቃ ናፈቀች። እሺ ቆይ ምን ታደርጓለች? ንገረኝ። ሰው በቃ እንግዲህ ራስን አታዳግም። እሷ ነች እንደውም ላንተ ማሰብ ያለባት። ኧረ ጉዴ! ኧረ በእግዚአብሔር አንዴ በእግዚአብሔር እንዴ! በጣም ያሳዝናል። በጣም አንዳንድ ጊዜ ወስነን ከሀገር እንወጣና ከዛ ቤተሰቦች ይናፍቁናል። ያለው ነገር እኮ ሊያማር ይችላል፣ ህይወት ሊያማር ይችላል ምናምን፣ ግን ቦታው ላይ ሄደህ ቤተሰብህን መናፈቅ፣ ሚስትህን፣ ልጆችህን መናፈቅ በጣም ከባድ ነው። ስደት ያላችሁ ቤተሰቦች አላችሁን? ያው ፊል እናደርገዋለን እኛ። እንግዲህ እግዚአብሔር ያሰብከውን ያሳካልህ፣ ያሰብክበት ቦታ ያድርስህ ነው የምንለው። ሌላ ምንም ብለው ነገር የለም። ያሳዝናል። እስቲ ኔክስት አንዴ እያደራረኩኝ ነው። ስክሮል አድርጉና ተመልሳችሁ ነው። አደራርቄ ለባብሼ አሪፍ ቪዲዮ ሰራላችኋለሁ። ጉዶኜ ነበረ ዛሬ። እንዴ ያማችኋል እንዴ? በስክሮል አድርጉ። ምንድን ነው እዚህ ጋር እስካሁን ቁጭ ብለናል። ምን አስባችሁ ነው? በቃ ስክሮል አድርጉ እንዴ! አረ ጉድ በሉ። ስክሮል አድርጎ አንዴ አደራርቄ ለባብሽ አንዴ ያለ እንትን እያልኩ ነው። ፕራይቬሲ እንደ ሰው ያሟል እውነት ማለት ነው። አይገርም? እንትን ብለ እንደ አሁን ምንድን ነው ችግራችሁ? አንዴ ስክሮል እስካሁን ድረስ ቁጭ ብላ ስክሮል አድርጎ አላልኩም እንደ? ታዲያ ምን ትሰራለህ እዚህ? ከይሁድ የረዘመ ነገር ነው እዚህ። አሁን ማሳያችሁ አለበለዛ በቃ አሁን ስሄዱ አሉ። ምንድነው ችግራችሁ? ኧረ እኔ ወደዛ ልበል መሰለኝ ነገር ቶሚ አደያ ቶሚ ጠፍተሃል። እግዚአብሔርን በጣም እንደዚህ መሳቅ ፈልጌ ነበር። ቶሚ ያስጨበጭባል። በቃ ሌጀንድ
ጀግና አንተ እንደው ምሽቴ ላይ ቂጧ ያለውን ጠባሳ እንዲሁ ምን ማድረግ እንደሚሻል አንተ ባለፈው ያየሁት እኮ እንደው አረ ጉድ ነገር አንተ እንደው ምሽቴ ላይ ቂጧ ያለውን ጠባሳ እንዲሁ ምን ማድረግ እንደሚሻል አንተ ባለፈው ያየሁት እኮ እንደው አረ ጉድ ነገር ምን ሲሆናየው ከባድ ነው። አንድ ነገር እንትን ልበል የሆነ ነገር አስታወስኩኝ። ይሁን ሀገር ነውና እዛ ሀገር ውስጥ ምን አይነት ነገር አለ መሰላችሁ? እንትን ነው ይሄ እንደ ታሪክ እውነተኛ ታሪክ ሳይሆን ጀስት ቀልድ ነው። እዛ ሀገር ምን አለ መሰላችሁ? ሰው ሲሞት እንትኑ ይቆረጣል። ሰው ሲሞት እንትኑ ይቆረጣል እና ቆራጩ ሰውዬ ሄዶ ቆርጦ ምናምን መጥቶ መጣል ነበረበት። ለካ ረስቶ ኪስ ውስጥ ያደርገዋል። ከዛ ኪስ ውስጥ አድርጎት ማታ ቤት ሲገባ ኮቱን አስቀምጦ ሚስቱ ኪሱን ስትፈታትሽ አገኘችው ማለት ነው፣ ረስቶት። ከዛ በኋላ ስታየው እንዴ ብላ ስቅስቅ ብላለች። ምን ሆነሽ ነው? አቶ እንትና ሞቱ። አያስቅም? ከኔ ቪዲዮች አይበልጥም። አይ ድሮ ስለሰማሁት ብዙ አላዛገኝም። የሳቃችሁ ካላችሁ ኪራ ስቀናል በሉኝ። እኔ እንዴት እንደማሰቃየው በኋላ ትመለከታላችሁ። እሺ ኔክስት ወደ ኔክስት ቪዲዮ። አለቃ ዋና ኮንስታብል። አቤት። ስራችሁ ማሰር ነው? ይሄ ጫሜ ተፈጠረ ሰሩልኝ። ጫሜ ተፈጠረ ኮንስታብል። እንደዚህ አይነት ድፍረት፣ እቺ ድፍረት በኋላ የህይወትም የእንትን ኪሳራ ነው። በስጋም በነፍስም ታስከፍል። እኔ ራሱ አሁን ለሳኩት ተሳቀኩኝ። መተው እኔንም ስቃል ተብዬ በጣም ከባድ ነው። ይመቸው። እንዴት ሚስትን ማስደሰት ይችላል የሚል ፕሬዘንቴሽን አለኝ። ስሙኝ። ትክክል የሆነና ያልሆነ ነገር እሷ ልክ ካልሆነች እኔ ደግሞ ልክ ከሆንኩ እሷ ልክ ነች ማለት ነው። እሷ ልክ ሆና እኔ ልክ ካልሆንኩ እሷ አሁንም ልክ ነች። እሷ ልክ ሳትሆን እኔም ልክ ካልሆንኩኝ በስተመጨረሻ እሷ ልክ ነች። 25 ሁላችንም ባሎች ሚስቶቻችን ልክ ናቸው። በሰላም ለመኖር ያስጨበጭባል። አዎ ትክክለኛ ነገር። በሰላም ለመኖር ይሰማርበት። በሰላም ምን ለማለት ለመኖር። እቺ ነገር ተከተሏት፣ ያሳያችሁ ነገር የምትገም ህግ ናት። እሺ ኔክስት። ብር ሲኖር አዋቂም ሳትሆን እንደ አዋቂ ትታያለህ። ይሰሙሃል፣ ያዳምጧል። ኖ ብዙ እውቀት ግን እኔ ከዳሆች ጋር ሰርቻለሁ። አየው፣ ብዙ እውቀት ግን ደሃ ጋር ግን አለ። ብዙ ማስተዋል አለ፣ ብዙ እምነት አለ፣ ብዙ ታማኝነት አለ። ግን ያ ድህነት ግን ይሸፍነዋል፣ እንዳይወጣ ያደርገዋል፣ እንዳይታይ ያደርገዋል። ስለዚህ ድህነት እውቀትንም የሚሸፍን ነው፣ እምነትንም የሚሸፍን ነው፣ ታማኝነትንም የሚሸፍን ነው፣ ውስጥ ያለውንም የሚሸፍን ነው። ሰዎች ድህነት ውርስ አይደለም። ድህነትን ግን ሰብሮ መውጣት ግን ይቻላል። ትክክለኛ አባባል። በጣም እንደ ድህነት አስጠሊታ አስቀያሚ ነገር የለም። በጣም ወደው ሰው ነው ባይዘው። በቃ ኔክስት። አሁን ገላውትን ላጥቦት ነው። ያው አሙቃ በቀዝቃዛ ወይ ምን ነው እኔ ምንም ቆሻሻ የለኝ። እንዲያው ያንን መቁረቢያው ልብስ አልብሰው ውሰድና ቁርበኝ። በቀዝቃዛ ውሃ ገላውትን ልጠቦት መጀመሪያ። ኧረ ምን አደረኩ? ለምንድን ነው እንደዚህ ቀዝቃዛ ውሃ የሚፈልጉት? ኧረ በስመ አብ! ምን ነው በብርድ ውሃ የምነከረው?
ምን ነው ቀዝቃዛ ውሃ እኮ ጥሩ ነው፣ ነርቭ ያነቃቃል። በብርድ በቀዝቃዛ ውሃ ልታጠብም ገላዬን በብርድ በቀዝቃዛ ውሃ ልታጠብም። ሐኪሞቹ ምን አሉ? በቀዝቃዛ ውሃ መታጠብ አልታጠብም በቀዝቃዛ ሐኪም ነው እያልክ እዚህ ሐኪም ነው እያልባችሞች እያማኛ ነገር አትፈስፍት። ድሮ ራሱ አንቺ ላሉ ራሱ በቀዝቃዛ ውሃ ነበር የምትጎበዝ ነው። እዛ ሄድ እሷ ጋር አባብሉ ሄድ እሷ ጋር አልታጠብም በቀዝቃዛ በብርድ ውሃ አልታጠብም። እስቲ አንድ እሺ ብለዋል፣ በቀዝቃዛ ውሃ እሺ ብለዋል። አምጡ ሳፋውን አምጡ ይታጠቡ። አልታጠብም በቀዝቃዛ ውሃ ሰውነቶትን ያነቃቀዋል። በብርድ ውሃ አልነከርም በቀዝቃዛ ውሃ አልነከርም። አናት የሚሰነጥቅ እንደዚህ ፀሐይ ነው ያለው። ምን ብርድ አለ አሁን እዚህ? አልነከርም ማለት ድሮም አይታጠብም። ቆይ ድሮም አሞቄ ነው እዚህ ቤትም ስኖር። በምን አሙቀው? በምንድን ነው የሚያሙቀው? ተከራይቼ በቃ ነበረ ብረት ድስት ሁሉ። እማማ ዝናሽ የሳቃችን ምንጭ እስማ ተጫወተባቸው። ቀዝቃዛ ውሃ አይወዱ። ያው እድሜ ገፋ ሲል እኮ ቀዝቃዛ ይጠራል። ሰሞኑ ፋውንዴሽን እቺ ነበር አይሳቸው። በስማቸው አዲስ ፋውንዴሽን መስርቶላቸዋል። ጎበዝ በጣም የሚደነቅ ነው። እሺ ኔክስት በቃ የኔ ቪዲዮዎች እነዚህን ይመስላሉ። እሺ የኔ ቪዲዮዎች ደግሞ ላሳያችሁ ማለት ነው። ስለዚህ የሱራፌልን ከወደዳችኋቸው የሱራፌል፣ የኪራን ከወደዳችሁ ለኪሩቤል፣ ወደ ኪሩቤል አሁን እንመጣለን ቤተሰቦች። የት ቆይተህ ነው ባቤ? ያቆለጭ ጎረቤት ተባራሪ ግንባሩን ጠውሶ ጥሎታ አርፎ ለቅሶ ተቀምጠን የመጣው ፈጥያ። አረ እንኳን አተረፈ ባቤ። ዋ ምን አለ አንተ? እንኳን አይኑን አላጠፉ ብዬ እኮ ነው ባቤ። ነው አንተ በተወለድክበት ቀን እንዲሁ እንግዳ በነበር። ያቆለጭ ጎረቤት አንተ በተወለድክበት ቀን እንግዳ በነበር። አትወለድም ነበር። ጉዝ ወደናል። ተመችቷል? አዎ እሺ። የሚገርማችሁ ነገር እኔ ቪዲዮውን ሳዘጋጅ የመጨረሻው ፓርት አልገባችኝም ነበር። አሁን ገባኝ። አብሮ አያችሁ አይደል? ማን ንቃተ ህሊና እንዳለው ከነና ከሰ ኧረ እባክህ። ኔክስት ቪዲዮ ቤተሰቦች። ጤና ይስጥልኝ አቶ ባንታየው፣ እንዴት ኖት? መምህር ሴትነት ይባላለሁ። እባክዎትን ቁጭ በሉ። እሺ እንግዲህ አቶ ባንታየው ዛሬ የመጡበት ምክንያት ልጆት ብሩክ በተደጋጋሚ ፈተና ላይ ሲኮርጅ አግኝተነው ነው። እንዴት ሲኮርጅ? ማለትም ለምሳሌ አጤሬራ በመጠቀም። እሺ ሌላስ? እንዲሁም አንገቱን እንደዚህ ዞር እያደረገ ከኋላ ካሉት ተማሪዎች ሲኮርጅ። እሺ ሌላስ? እንዴት ኮረጀ? አቶ ባንታየው ያው ዋናው ሲኮርጅ ማግኘታችን ነው እንጂ ያኮራረጁ ስልት ምን ያደርጉልዎታል? ነገር እንግዲህ የለሽም። ሌላው ደግሞ የተንሾካሾከ መልስ ሲጠይቅ እስቲ ድምጽ እያወጣ ፈተና ክላስ ውስጥ። ለማንኛውም ይሄ እንደ ማስረጃ የያዝንበት አጤሬራ ነው። ምንድነው አንተ? ይሄ አጤሬራ እንደዚህ ነው እንደሚጻፈው? ደቀቅ አድርጋ ጽፈው ፊደል ልታስቆጥርበት ነው። ይሄ ምን የሚያካክል ጽሁፍ ነው ይሄ? እንደዚህ ላይ አስተማርኩ። ደቀቅ አድርጋ ትጽፈው። ደሞስ እንደዚህ ለምን ትዞራለህ? ይዞራል ያልሽኝ አይደል? ለምን ላታረግም እንደ አይደለም? ምን ያዞርሃል? ድምጽ አወጣን ያልሽ ደግሞ ሌላ ምን አንሾካሾካ ፈተና ክላስ ውስጥ በምልክት እንደዚህ ጠቀስ እያደረግ አትኮርጅም እንዴ? መምህርት በጣም ነው የምናመሰግነው በእውነት። አንቺ ባትነግሪኝ ማን ይነግረኝ ነበር ይሄንን? አቶ ባንታየው እርሶም ወላጅ ሳያመጡ ከዚህ ግቢ መውጣት አይችሉም። በጣም ያበደ ተመቸ። የቲ ስለምወዳት ደግሞ ይበልጥ ተመቸኝ። የቲ ባለሽበት ሰላምሽ ይብዛ። በጣም የሚገርም ቪዲዮ እኮ ነው መሰሪልን። መቼ ጀምሮ ስለ ጥርስሽ በፈገግታሽ ማፈር ማስክ ወደ ማድረግ የገባሽ? ኮሮና ሲገባ ለእኔ ጠቅሞኝ ነበር። ኮሮና ጠቀመሽ? እንዴት አልገባኝም። ያው ትምህርቴን ተምሬ አልጨርስም ነበር። ምክንያቱም የሰውን ልጅ ንግግር ከባድ ነው። ያው ደነገርኩሽ እና ያው በቃ ራሴን አሳምኜ እንደዛ ቀጠልኩኝ። ያው ያፈነኝ ብዙ ነገር አለ ትራንስፖርት ላይ ምናምን
ግን ያው ቻልኩት እንደምን ብዬ። በጥርስሽ ምክንያት የማትረሺው ነገር ምንድን ነው? የማረሰው ነገር የሆነ ጊዜ አማርኛ አስተማሪ ነበረች፣ ግነት ስለሚባል ማለት ነው። ኦኬ። እኔ ምሳደረገች አስተማሪሽ እንዴ? አሁን ለምሳሌ የፊቨን ጥርስ ሲኖትራክ ያሳልፋል ብንል አለችና ያው ሁሉም ሰው ይሳቅ። ተውቱ ስንተኛ ክፍል ላይ ነው? ወደ 7ኛ ክፍል አካባቢ 7። እኔ ግን በወቅቱ የሚገርምሽ ዶክተርን የጨራሽ በቃ ረሳሁት። በማግስቱ ትምህርት ላይ ነበር ፎከስ ማድረግ። ጓደኞቼ ብዬ ማስባቸውም ሳቁ ምናምን እንዴት ግን ብዬ ገርሞኝ በወቅቱ አለፍኩት። ማለት ስቅ ነው እንጂ ዛሬ እኮ እናለቅስም። ቴቢ በጣም ይገርም ነው። በጣም እኛ ጋር እንደ ቀልድ የምናየው ነገር ሰዎች ላይ ያለ ነገር መቀየር የማይችሉት ነገር ምን ያህል ተጽዕኖ ሰው ላይ ነው የሚፈጥረው የምናየው። በጣም ከባድ ነገር። ሰው በመቀየር በማይችለው ነገር ምንም ነገር መባል የለበትም። ያው አንድ ቃል ደግሞ አለች፣ ትረባ የምትባል ቋንቋ አለች። ሰውን መተረም ማለት ሰልፍ ኮንፊደንሱን መግደል ማለት ነው። እና በጣም ታሳዝናለች። በጥርሷ ምክንያት ከቤት እስካለ መውጣት ድረስ የደረሰች ሴት ናት። ዶክተሮችን እናመሰግናቸዋለን። ለእሷም እንግዲህ እንኳን ደስ አለሽ ማለት እንፈልጋለን። ተመቸህ? አዎ በጣም ተመችቶኛል። አስተማሪ ቪዲዮ ነው፣ በጣም እንማርበት ነው። የልጅቷን መደሰት ምናምን አትመልከቱ። ሰው ላይ ማሾፍ ምን ያህል የሰውን ጭንቅላት እንደሚጎዳም በዚህ ማወቅ ትችላላችሁ። ስለዚህ ለዚህ ነው ቪዲዮ ያመጣሁት። አሪፍ ነው ልጅዋለሁ። እሺ እስቲ ኔክስት ቪዲዮ ይሄን ደግሞ ልክፈትላችሁ። አረ ያምራል ተፈጥሮሽ፣ አረ ያምራል ተፈጥሮሽ። ቅጣት በኩላሊት ነው ብዬሻለሁ። ሰምተሻል አይደል? በኋላ አልሰማም ምናምን እኔ አይሰማም ነው ይላል። በእናት እንደዚህ አይነት ወሬ አታውራ። ከባድ ነው በእውነት ከባድ ነው። ምንም ሀሳብ አንሰጥም። ቀጣይ የእጇን ያገኘችው ቀጣይ ያው ሁሉ ነገር አስፈላጊ ነው። ምን ችግር አለው? የኔ ፍቅር አይታየም እኮ ያን ያህል አይደል እንዴ? አይታየም። ለዚህ ግን ስታርገው አምንሻለሁ። ማመን አይማላም ነኝም እንጂ ላንቺው ደህንነት ነው። ይሄን ከዚህ በኋላ እንዳትከታተለኝ በቃ ደርሼ እመጣለሁ። በእናትህ ተወኝ። ምን ያከታተለኛል? አንቺ ብቻ ደህና አንድ የሚጠጋት ሰው ካለ ማለት ነው ከኋላ ሄደ ማጅራቱን ነክሰን መግደል ነው። ለሁላችሁም ብራችሁ ይሰጣችኋል። አንድ ሰው እንዳይጠጋት ደምባደኩ እዛ ጋር ያለው ሰው ሊያወራት ይሆን እንዴ? አስብለን ነው ግንብ ጥብስ። እሺ ማይ አንቺ ነው ባለቀው። ወይ ስልክ ነው እንዴ? አይ ለቆ እኮ ይሄ ያሟል እንዴ? የሚገርም ነው። ቀናት እንግዲህ ቀናት ነው። እዚህ ላይ ምን ደረቱ ላይ ፎቶ አለጠፋት። እሺ ኔክስት ቪዲዮ ደግሞ አንዳንዴ ለሰው ማሰብ የለህም። እግዚአብሔር በጣም በቃ ወሳኝ እንትን ነው ማለት የተጠቀመ ያውቀዋል። ተጠቅሟል። አይ ቢጠቀም ማዚ ገይጻው ያልገባቸው ካሉ አስረዳቸው። ምን መሰላችሁ ቤተሰብ፣ የእናንተ ፐርሰናል የሆኑ ፎቶዎችን ሴፍድ ላይ ነው የምታስቀምጡት አይደል? እና የሞተ ጓደኛችሁ ላይ እሱ ሜሴጆች ላይ እናንተ ፎቶዎቹን ፐርሰናል ፎቶዎችን ታስቀምጡ ማለት አያቸው ማለት ኦሬዲ ስለሞተ ስለማያቸው ወደሱ እየላካችሁ ታስቀምጣላችሁ ማለት ነው። አስቡት እንግዲህ ከባድ። እሺ ወደ ኔክስት ቪዲዮ ምን ሆነሽ ነው? ያስደነግጥ ነው። ከባድ በጣም ይገርማል። ላስደነግጥሽ ነው። ደስ ይላል። ደህና ነበር እንዴ? እሱ ራሱ እኮ እንትን ነው ቆዶን የገፈችለት በድንጋጤ ተመቸ። ኔክስት
ኧረ ተው ከባድ። ኧረ ተው አታፋጉሩ። ደግሞ በጣም የሚያስቀው ፓርት ማለት ነው የወርዲታቱ ወረታ ምን ኮሜንት ላይ ምዳሉ ታውቃለህ? የወረታው ጊዮርጊስ በአናትሽ ትከልሽ ሰው ላይ እየተጫወተች ያስብላል። ይሄ ያስብላል። ናይስ። ወደ ኔክስት ቪዲዮ እንሂድ። አስበዋል። ይሄ ከባድ ነው። ሰምታችሁት ከሆነ ይሄ ቡሊ የተደረገበት ልጁ ቡሊ ያደረገችበት ልጅ በጥፊ ነው ያላት። ሀበሻ አባት ነው። ያው ከሀበሻ አባት የሚጠበቅ ተግባር ነው የፈጸመው። እኔ ሞራሊ ካያችሁት ያስኬዳል፣ ግን በህግ ፊት ያስጠይቀው ይመስለኛል ውጭ ሀገር ስለሆነ። ግን ሀበሻ ከባድ ነው በጣም። ግን እኔ ግን ለሚገባው አካል ማሳወቅ ነው እንጂ አሁን እስር ቤት ያስገቡታል። ውጭ ሀገር ከሆነ እስር ቤት ይገባል። እስቲ ደግሞ ወደ መጨረሻዎቹ ሁለቱ እንሂድ። ቁጥ ነው ተባልክ፣ አንድ ሰዓት ቀረ፣ አንድ አካውንት ላይ 100 ሚሊዮን ብር አለ። ዱ ዩ ቲንክ ሚረዳ ይመስላል? አይረዳኝም፣ ግን ትራንስፈር አድርጓል። ዋሬቨር ለማን? ያ ለቤተሰብ ለሚስቴ፣ በቃ እንዲህ ትራንስፈር ለጀለሶች ነው። ያ እነሱ ይደርሰኛል። አላሽ በጣም አሪፍ እንትን ነው። ግን ያው ማናዘዋል ያለበት መንገድና ቤኪ ያለበት መንገድ ይለያያል። ግን ቤኪ ጥሩ መልስ መልሶለታል። ኤቭሪቲንግ ሃዝ አን አንሰር ብሎታል። ሁሉም ነገር መልስ አለው። በማናዘዋል ሳይድ ነኝ ግን እንዴ ልትሞት ስትል ለአንተም ይጠቅምሃል ነው ያለው። ለአንተም ይጠቅም እንዴ ለቤተሰቦች የተደሰቱ ማለት ነው የተደሰትኩ ማለት ነው። በአንተ ገንዘብ አንተ ሞተህ ቤተሰቦች ደስተኛ አይደለም። መሞት የማይቀር ከሆነ ዋይ ዶንት ዩ መንግስት ከሚበላው ገንዘብ ትራንስፈር ባደርግላቸው። በቃ አያችሁ ቤተሰቦች አስተሳሰባችን ይለያያል። ኔክስት ቪዲዮ አንድ ነገር ልንገራችሁ። ወላጆቻችሁን ካላከበራችሁ፣ እናትና አባታችሁን ካላከበራችሁ የትም አትደርሱም። you have to honor them። እናት መከበር አለባት። ምስኪን ልትሆን ትችላለች፣ እንዳንተ ያልተማረች ልትሆን ትችላለች፣ ሀብታም ላትሆን ትችላለች። ምናምን ለፍታ ይሆናል፣ ልብስ አጥባ ይሆናል ያሳደገችህ። ስታያት ምስኪን honor your mother። በጣም የሚገርም ነው። ያው ቤተሰቦቻችንን ካላስደሰትን ማንንም አናስደስትም። ይሄ ፕሪንሲፕል ነው። ወድጄዋለሁ። የኪራ ቪዲዮዎች አልቀዋል፣ ጨርሻለሁ። ቤተሰቦች የኔ ቪዲዮዎች አልቀዋል። ስለዚህ ፍርዱን ለናንተ ሰተናል። ለናንተ ለቤተሰቦቻችን ይሄንን ቪዲዮ የምታዩ ቤተሰቦች ሁላችሁም ኮሜንት ላይ የትኛው ሰው አሪፍ ቪዲዮ ይዞ እንደመጣ ኪራ ወይ ሱራ የሚለው የትኛው ሰው ኮሜንት ይዞ እንደመጣ አስቀምጡልን ከቆንጆ ኮሜንት ጋር አደራ አደራ አደራ። እና ቤተሰቦቻችን ይሄ አዲስ ቪዲዮ አዲስ ዩቲዩብ ስለሆነ ሁላችሁም እንግዲህ እኛን ሰብስክራይብ በማድረግ እንግዲህ እኛን እንግዲህ አበረታቱን ነው የምንለው። አብራችሁ ስለነበራችሁ በጣም ነው የምናመሰግነው። እንግዲህ ቤተሰቦች በቀጣይ በሚገርሙ ቪዲዮዎች እንገናኛለን። ከወዲሁ ግን ባባይ ቻው፣ እንወዳችኋለን። ይመቻችሁ።